ላስት ታይም ስለ ፋውንዴሽን አቀባብ ተመረናል። የሚቀጥለው ስለ ኮንሲለር ነው ብያችኋለሁ። ስለዚህ ዛሬ ኮንሲለር ነው የምንማረው። ባይ ዘ ዌይ አውርቼ ማለት ነው ቀርጬ ምን እንዳስታወስክ ታውቃላችሁ? ወደዚህ አልነበረም ስቀርጽ የነበረው ወደ ቲክቶክ ነበር። ስለዚህ መጀመሪያ ስጀምር ኦልሬዲ ኮንሲለሬን እዚህ ጋርና እዚህ ጋር አድርጌዋለሁ። ኤኒዌይስ ኮንሲለር ሁል ጊዜ ሳረግ ስጀምር እዚህ ጋርና እዚህ ጋር ነው የማረገው። ለምን? ምክንያቱም ሙሉን አይኔን ታረኩትኝ crease ያረግብኛል because area already ስስ ስለሆነ you don't have to put a lot of concealer. Also depending on the concealer አንዳንዶቹ ማት አሉ ልክ አርጋችኋቸው ቶሎ የሚደርቁ እንደ ሁዳ አይነት ኮንሲለሮች ቶሎ ይደርቃሉ አይናችሁ ስር። አንዳንዴ ደግሞ ሃይድሬቲንግ ኮንሲለሮች አሉ። እናሪያውን የተጠቀምኩትኝ this is the Pat McGrath Skin Fetish concealer in the shade M15 በጣም ነው የምወደው. This is more on the hydrating side. So መጀመሪያ እናረገውና at least for 1 minute blend ሳናረገው እንቆያለን። ለምን? ባንዴ blend ታረግነው coverage-ን በጣም ይቀንስብናል። ግን ደረቅ ታለ coverage-ን በደንብ ነው የሚጨምረው because እዛ area ላይ ቁጭ ይላል ብዙ move ስለማያረግ ማለት ነው። ስለዚህ let's go ahead and learn how to blend concealer ዛሬ። እኔ እኮ ጨዋታ አይጠገብም። የዩቲዩብ ቪዲዮ ሪኮርድ እያረኩኝ እንደዚህ ገልብጬ ነበረ ወደ ቲክቶክ ቪዲዮ እየቀረጽኩ የነበረው። ኤኒዌይስ ሶ ኮንሲለራችሁን ያረኩትኝ ማለት ነው። እዚህ ጋር ረኩት፣ እዚች ጋር ረኩ፣ እዚህ ጋር ረኩ፣ እዚች ጋር ረኩኝ። we'll start blending. blend ደግሞ የምናረገው እንደዛ አይነት do you see the angled brush? I'm sorry, do you see እንዴት አይነት አንግል እንዳለው? እንደዚህ slanted brush ወይም በፓውደር ፓፍ blend ማድረግ እንችላለን። ሁለቱም አሪፍ ናቸው። notice that powder puff በደንብ ነው blend የሚያደርገው absorb ሳያደርግ ፕሮዳክቱን። ስለዚህ let's go ahead and blend it. ትንሽ ጠጋ እንባባል። there you go. Okay, all right, so here it is. so በጣም ጫና አትሉትም፣ እንደዚህ ታፕ ነው የምታደርጉት። okay, it's basically a tapping motion. do you see? ትንሽ ላዩ ላይ ደረቅ ስላረኩት ደግሞ ከቨሬጁን በደንብ ጨምሮታል። አሁን እዚህ ጋር የፋውንዴሽን ብራሽ የለም አይደል? ግን ራይት እንደዚህ ነው ኮንሲለሩ ከፋውንዴሽኑ ብለንድ ማረግ ታቃታችሁ። የፋውንዴሽን ብራሻችሁ የተቀባችሁበትን ታረጉና ኤጁ ላይ ባፍ ታረጉታላችሁ so that way እንደዚህ harsh line አይኖረውም። but anyways do you see this? This is what it looks like. wow, lighting ውበል ምኑ ሲያምር ዛሬ በላካችሁ። it's a good day, it's a good day. እዩት እንዴት እንደሚመስል። okay, so በጣም አይናችሁ ክሪስ የሚያረግ ተሆነ ማለት ነው this is the time አንዴ ብለንድ አርጋችሁ go ahead and set it ወዴትም እንዳይሄድ። እኔ I'm going to use a translucent powder from One Size Beauty. እናንተ any powder translucent ይሁን እንጂ whatever like afford የምታረጉትን መጠቀም ትችላላችሁ። affordable የሆነ translucent powder ብትሉኝ Maybelline have a good one. okay, እኔ ድሮ ነበረኝ I think ለሰው ሰጠሁት ወይ ወረወርኩት ከሁለት አንዱ አላውቅም። but anyways ፓውደራችሁን እዚህ ላይ ታረጉና መጀመሪያ በዚህ በፓውደር ፓፍ እዩት ታነሱታላችሁ። ከዛ እጃችሁ ላይ በደንብ አርጋችሁ ዲስትሪቢዩት ታረጋላችሁ። ኦኬ ዲስትሪቢዩት ታረጋችሁ በኋላ ማለት ነው መጀመሪያ መልሳችሁ ሰት ሳታረጉ በፊት ማለት ነው በፓውደሩ አንዴ መልሳችሁ ብለንድ አርጉት። ምክንያቱም ገና ስናወራ ምን ስንል ፋይን ላይናችን ውስጥ ገብቶታል ኮንሲለሩ እናንሳው። ከዛ በኋላ አይናችንን ወደ ላይ እንደዚህ አይተን በትንሹ ታፕ ማድረግ ነው። እኔ ሙሉን ሰት አላረገው ምክንያቱም ብላሽ ማድረግ ስላለብኝ እቺን ኤጅ ብቻ ለጊዜው ሰት አረጋለሁ። እሺ just like that you set እንዳረኩት በቃ አለቀ። እዚህ ኤሪያው እንዴት ብራይት እንደሆነ አያችሁት? ኦኬ ብለንድ ተንደገና ሰት ሳታረጉ ኦኬ ከዛ ተወስዳላችሁ። ኦኬ እኔ ሙሉን እዚህ ድረስ ሰት አላረኩም like I said I have to put እንትን blush። ስለዚህ ለኤሪያውን ብቻ ያው እንደ ጫን እንኳን አይደለም ያያችሁን አይደለ just a little bit of that and just like that your eyes are done. you see እንዴት ቀላል እንደሆነ and it gives you a flawless look. the rest of my face ሰርቼ መጣለሁኝ። okay guys ሜካፕን ጨርሼ መጥቻለሁ።
ዛሬ ኮንሲለር አሳይቻችኋለሁ። keep practicing next time ስለምን እናወራ? ስለ ብላሽ ወይስ ስለ ብሮንዘር? leave it in the comment below, let me know. Anyways, this አይነት ቪዲዮ የምትወዱት ሆነ ደግሞ please join the family and subscribe to my channel. Again, thanks for watching. I'll catch you on my next video. Till then, be good, do good, darlings. Bye.